በአይን ምክንያቱን ሳናውቀው ሐኪም አተንለት መብት ያተንለት የታመምንባቸው በሽታዎች ብዛታቸው ያጣናቸው ኸይሮች ብዛታቸው ከእጃችን የወጡ ኒዕማዎች ብዛታቸው ሴትየዋ ማግባት ትፈልጋለች ባል ይመጣል ይቋረጣል እሱ ማግባት ይፈልጋል ይመርጣል ይቋረጣል ልጅ ይታመማል ሐኪም ቤት ተወስደዋል መብት የለም ቤተሰብ ይታመማል ሐኪም ቤት ተወስደዋል መብት የለም ታተርፋለ ብር አይጠራቀምም ትሰራለ ግን ምንም ለውጥ አታመጣም መሰበብ قد يكون العين والله اعلم اخوان بعين በብዛት የሚጎዱት አንደኛ ህፃናት በጣም ስለሚያምሩ ስለሚማርኩ ውብ ስለሆኑ ምናምን አይደለም ልጅ ሁሌም ማራኪ ነው አንደኛ ህፃናት ሁለተኛ ሴቶች ለምን ተፈጥሮ የሰጣቸው ውበት ስላለ እነዚህ ሁለቱ በብዛት በአይን ይጠቃሉ በብዛት 100 ሰዎችን ሰብስበህ ብትቀራ ከ100 ሰዎች ውስጥ አብዛኛው ሩቃ ስታደርግ የምታገኘው አይን ወይንም ሌላ ነገር የምታገኘው ሴቶች ላይ ነው ሊሆን የሚችለው በብዛት ስለዚህ ሴቶች ሀብት አላህ የሰጣችሁ ሰዎች ንግግራችሁ የሚማርክ ሰዎች ኒዕማ አላህ የሰጣችሁ ሰዎች በቃ ተሰሚነት ውበት ምናምን አላህ የሰጣችሁ ሰዎች ሁሌ አዝካሩ الصباح والمساء ሊለያችሁ አይገባም እሱ ነው ጋሻችንና بعد الله عز وجل ነብዩ ሰለዋቱ ረቢ ወሰላሙ ዐለይሂ ሐሰንና ሁሴንን ሁሌ ሩቃ ያደርጉላችሁ ነበር اعيذكما بكلمات الله التامه من كل شيطان وهامه ومن كل عين لامه ሙሉ በሆነው በአላህ ስሞችና ቃላቶቹ አስጠብቃችኋለሁኝ من كل شيطان وهامه ከየትኛውም ሸይጣንና ተንቀሳቃሽ ጎጅ ከሆኑ እንስሳቶች ومن كل عين لامه ከሁሉም በይ ከሆነና ሐሲድ ከሆነ ሁላ አይን አስጠብቃችኋለሁኝ ብለው በአላህ አስጠብቃችኋለሁ ብለው ዱዓ ያደርጉ ነበር አይኖች ሶስት ናቸው አንደኛው አይኑን ሐሲዳ ምቀኛ የሆነች አይን ከዚች አላህ ይጠብቀን ለዚህ እንድንጠበቅ ዘንድ አላህ ምን ብሎ አለ ቁል አዑዙ ቢረቢ الناس من كل حاسد اذا حسد ቁራው ደጋግመህ ተጠብቃል ያ ጀማዓ ሰላት ሰግዳችሁ ቁል አዑዙ ቢረቢል ፈለቅ ቁል አዑዙ ቢረቢን ናስ 5 ጊዜ ማታ ስትተኙ ቁል አዑዙ ቢረቢል ፈለቅ ቁል አዑዙ ቢረቢን ናስ ጠዋት ስትነሱ ቁል አዑዙ ቢረቢል ፈለቅ ቁል አዑዙ ቢረቢን ናስ ለምንድነው ቅሩ የተባለው ያ ጀማዓ ጠንካራ የሆነ ጋሻ ማታ እንዲኖረን ጠንካራ የሆነ መጠበቂያ ቀን እንዲኖረን ነበር ግን አንጠቀምም እጃችን ላይ መድኃኒቱ አለ መድኃኒት ምን ፈልገው ሌላ ጋ ነው እየዛበትን اخوان ሌላው ለአይን ሰበብ የሚሆነው ነገር አንዱን ብቻ ላንሳን ብዙ ጊዜ እኛ የሆነ ኒዕማ አላህ በሚሰጠን ጊዜ ላገኘነው ሁሉ እንነግራለን ነብዩ ሰለዋቱ ረቢ ወሰላሙ ዐለይሂ ኒዕማችሁን አብዝታችሁ ለሰው አትንገሩ ብለው ከልክለዋል ኒዕማ አላህ የሰጣችሁን ጸጋ ለሰው ዝም ብላችሁ አታስጡት ብለው ከልክለዋል ዝም ብሎ የሚያሰጥ አለ ሜዳ ላይ አውጥቶ ሚስቴ እንዲናት ባሌ እንዲነው ልጄ እንዲናት ልጄ እንዲነው ጓደኛዬ ሀብቴ መኪናዬ ንብረቴ ምናምን ይያለ ላገኘው ሁላ አላህ የሰጠውን ኒዕማ የሚያሰጥ አለ ሜዳ ላይ አውጥቶ እነዛ የሚሰሙህ ሰዎች አይታወቅም ሐሲድ ሊሆኑ ይችላሉ ሊመቀኙ ይችላሉ አይናቸው ቡዳነት ሊኖረው ይችላል እነሱ ሳይፈልጉ ሊበሉህ ይችላሉ إذن دبقوا تالو صلوات ربي وسلامه عليه فلذلك أخواني ببزات بتلي لجوج ببزات وده انتن سنوطا وده مزنانات منامن سنوطا ابيت ውስጥ ያሉት ልጆች በሙሉ አልብሰን ሌክቸሪ መኪና ውስጥ ይዘን መንገድ ላይ በቃፋ አድርገናቸው እንሄዳለን ሁሉም ከግራ ከቀኝ አቦ ሲላ ያ የሚያየው ሁላ ተባረከላህ አይሚን ባረከላሁ ለክ ወይንም ማሻአላህ ብሎ ይላል አይልም የሚያየው ሁላ قد ينظر إليهم الكافر والمسلم والجاهل والعالم ሁሉም ያያዋል بدون قصد ሊበላች በይችላል فلذلك اخواني ያየኔ ልጆች ምናምን አትበል እኔ ሸኽሪን ቃልቻንኛ አትበል ከያዕቁብ አንሻልምና ያዕቁብ አለይሂ ሰላም 11 ልጆቻቸውን ወደ ሚስር ሲሄዱ ምግብ ሊያመጡላቸው ሲሄዱ ያ ቡነያ قال يا بني لا تدخلوا من ابواب واحده باند بكل من ابواب واحد باند بر እንዳትገቡ وادخلوا من ابواب متفرقه
ስትገቡ በተለያዩ በሮች ግቡ 11ዳችሁም አንድ ላይ ግር ብላችሁ እንዳትሄዱ ትበሉብኛላችሁ አየ ኢዘን ኒዕማዎቻችንን አውጥተን ገሃድ አናውጣ